ሰላም ጤና ይስጥልኝ አድማጮቼና ተመልካቾቼ ዛሬ ከልቤ ላናግራችሁ ጥልቅ የሆነ ሀሳብ ይዤላችሁ መጥቻለሁ። እርሱም በህገ ወጥ መንገድ ስለሚደረግ ስደትና በጉዞም ላይ እህቶቻችን ስለሚገጥማቸው ከባድ ፈተናዎች ነው። ስደት በራሱ ትልቅ የህይወት ፈተና አለው። በተለይም መንገድ ደግሞ በህገ ወጥ መንገድ ስንመርጥ ግን አደጋው በጥፍ ይጨምራል። እኛ ሴቶች ደግሞ ለዚህ አደጋ ይበልጥ ተጋላጮች ነን። ዛሬ እነዚህን ችግሮችና መፍትሄዎቻቸውን እንነጋገራለን። እህቶቼ ብዙዎቻችን የተሻለ ህይወት ፍለጋ ለቤተሰቦቻችን የተሻለ ነገር ለማምጣት በማሰብ ቤተሰቦቻችንና ሀገራችንን ትተን እንወጣለን። ይህ መልካም ምኞት ግን አሳዛኝ በሆነ እውነታ ውስጥ እንዳይቀየር መጠንቀቅ አለብን። በህገ ወጥ መንገድ ስንጓዝ የሚያጋጥሙን ነገሮች እጅግ አስፈሪዎች ናቸው። ለረሃብ፣ ለጥም፣ ለከባድ የአየር ሁኔታ ከፍተኛ የጤና መጓደል የሚከሰትበትም ጊዜ አለ። በጣም አሳሳቢ ነገርም ሰብአዊ መብታችን የሚገፈፍበት በደል የሚደርስና የመንቀሳቀስ ነፃነታችን የሚገደብበት ሁኔታ ነው። በአስቸጋሪ ሁኔታ ውስጥ ስለምንጓዝ ለከባድ አካላዊ ስነ ልቦናዊ ጉዳቶች እንጋለጣለን። አብዛኞቻችን በመንገድ ላይ ብቻችንን ስለምንቀር አሳዛኝ ሁኔታዎች እንጋለጣለን። እነዚህ ችግሮች ከሰውነት ጉዳት ባለፈ በስነ ልቦና ላይ የከፋ ጠባሳም ያመጣሉ። ታዲያ መፍትሄው ምንድነው? ተስፋ መቁረጥ አለብን ማለት አይደለም። ህጋዊ መንገዶችን መከተል ነው። የመጀመሪያው ትልቁ መፍትሄ ህጋዊ የጉዞ መንገዶችን መጠቀም ነው። ዛሬ ላይ የራሳችንን አደጋ ላይ ከምንጥል ህጋዊ የጉዞ ስምምነቶችን፣ የስራ እድሎችና የተፈቀደ መንገዶችን መፈለግ ብልህነት ነው። ከጉዟችን በፊት ስለሚሄዱበት ሀገር ህግ፣ የስራ ሁኔታና ደህንነት በቂ መረጃዎች ማሰባሰብ ያስፈልገናል። በስደት ላይ የምንገኝ እህቶች እርስ በርስ መተባበርና መረጃዎችን መለዋወጥም አስቸኳይ እርዳታ በሚያስፈልግበትም ጊዜ መተጋገዝ ያስፈልጋል። ችግር ሲገጥመን የሚረዱንን የኢትዮጵያ ኤምባሲዎች፣ የቆንስላ ጽሕፈት ቤቶች ወይም ዓለም አቀፍ የሰብአዊ መብት ድርጅቶች በፍጥነት ማነጋገር ያስፈልጋል። ውድ እህቶቼ ህይወታችን ውድ ነው። ከማንኛውም ጉዞ በፊት ራሳችንን እንጠብቅ፣ ለቤተሰቦቻችንም እንጠንቀቅ። እናንተስ ውዶቼ ምን ትላላችሁ? ይህንን ሀሳብ አስተያየታችሁን በኮመንት እጠብቃለሁኝ። ስለሰማችሁኝ፣ ስላዳመጣችሁኝ፣ ስለተከታተላችሁኝ በጣም አመሰግናለሁ። የተለመደው ትብብራችሁ እንዲቀጥል እጠይቃለሁ። መልካም ጊዜ፣ መልካም ሳምንት ይሆንላችሁ። አመሰግናለሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። አኪሎ ነኝ። ቴንክ ዩ ፎር ዋቺንግ። እንዳይረሳ ሰብስክራይብ፣ ላይክ